ጊዜያችሁን በቲክቶክ እና በኢንስታግራም አታባክኑ። በነጻ ተምራችሁ ሰርቲፊኬት የምታገኙባቸውን 3 ዌብሳይቶች ያሳያችኋለሁ። ሶስተኛው ዌብሳይት ደግሞ በአንድ ቀኑ ሰርቲፊኬት ይሰጣችኋል። እንደ ደግሞ ምርጥዬ ኮርሶች አሉት። እስከ መጨረሻው ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። የመጀመሪያው ዌብሳይት ጉግል ዲጂታል ጋራጅ ሲሆን እሱም ለማግኘት ብራውዘራችሁ ላይ ገብታችሁ እንደ ጉግል ዲጂታል ጋራጅ ብራውዘር ሰርች ካደረጋችሁ በኋላ ከላይ የሚመጣውን ይህን ስትነኩ ወደ ዋናው ፔጅ ይወስዳችኋል። ከዛ እዚህ ጋር ትንሽ ወደ ታች ስክሮል ስታደርጉ ብዙ አይነት ኮርሶችን ታገኛላችሁ። ከላይ ያለው ደግሞ ፋንዳሜንታልስ ኦፍ ዲጂታል ማርኬቲንግ ነው። ይህ ቁጥር 1 የሚሰጡ ኮርሳቸው ነው። ለምን ካላችሁ ደግሞ አሁን ላይ ኢትዮጵያ ውስጥ ሶሻል ሚዲያ ማርኬቲንግ በጣም እያደገ ነው። የራሳችሁን ቢዝነስ ለማስታወቅ ወይም ለድርጅቶ ሶሻል ሚዲያ ማናጀርነት ለመቀጠር ላሰባችሁ ወሳኝ ነው። ከዛ እዚህ ጋር ደግሞ ኮዲንግ አለ። ፕሮግራሚንግ መማር ለምትፈልጉ በጣም ተፈላጊ ስራ ነው አሁን ላይ እና ሌሎችም አሉ። ከዛ ውስጥ ለኔ ይሆነኛል የምትሉትን መርጣችሁ አንዴ ክሊክ በማድረግ ብቻ መማር ትችላላችሁ። 5 ወይም 6 ቀን ተምራችሁ ሰርቲፊኬቱን ማግኘት ትችላላችሁ። ከዛ ተምራችሁ ከጨረሳችሁ በኋላ ሰርቲፊኬቱን በፒዲኤፍ የጻፋችሁ እሱን ዳውንሎድ አድርጋችሁ ማሳተም ትችላላችሁ። ሁለተኛው ደግሞ አይቢኤም ኮግኒቲቭ ክላስ ሆነ። እሱንም ለማግኘት እዛው ብራውዘራችሁ ላይ እንዳላችሁ ኮግኒቲቭ ክላስ ብላችሁ ሰርች ማድረግ። ከዛ ሰርች ካደረጋችሁ በኋላ ከላይ የሚመጣውን ይሄን አንዴ ስትነኩ ወደ ዋናው ፔጅ ይወስዳችኋል። ይህ ዌብሳይት በተለይ ወደፊት በአርቲፊሻል ኢንተለጀንስ ወይም በዳታ ሳይንስ ዘርፍ ለመስራት ለምታስቡ ወጣቶች የተዘጋጀ ነው። ትልቁ ጥቅሙ ትምህርቱን ስትጨርሱ ሰርቲፊኬት ብቻ ሳይሆን ሊንክድኢን ላይ የሚለጠፍ ዲጂታል ባጅ ይሰጣችኋል። ይህ ማለት ዓለም አቀፍ እውቅና ያለው ማስረጃ በእጃችሁ ገባ ማለት ነው። ከዛ ኮርሶችን ለማግኘት ከላይ ያለውን 3 ሰረት ተጭናችሁ ከዛ እዚህ ጋር ደግሞ ኮርስ በሚለው ላይ አድርጋችሁ ትንሽ ወረድ ብላችሁ ስኪል የሚለውን ስትነኩ እንደምታዩት ብዙ ኮርሶች አሉት። አብዛኛው ስለ ኤአይ ነው። ባይዘው ቋንቋን በአማርኛ ማድረግ ትችላላችሁ በእንግሊዝኛ ካልፈለጋችሁ። አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛው ሀብስፖት አካዳሚ ሲሆን ይሄኛው እንደ መጀመሪያዎቹ ብራውዘራችሁ ላይ ሀብስፖት አካዳሚ ብላችሁ ሰርች ታደርጉ ይመጣል። ከዛ ከላይ የሚመጣውን ክሊክ በማድረግ ትገባላችሁ። ይሄኛውን ከሌሎቹ የሚለየው ሰርቲፊኬቱን ሊሰጥ እስከ ሳምንታት አያቆያችሁም፣ ዛሬውኑ ይሰጣችኋል። ከዛ ዲስከፍት ሳይን አፕ ፎር ፍሪ ኮርስ የሚለውን ነክታችሁ በኢሜይላችሁ ሳይን አፕ ካደረጋችሁ በኋላ ከዛ እዚህ ጋር ኮርሶች አሉ። ከዛ ውስጥ ሶሻል ሚዲያ ማርኬቲንግ ይህ በቲክታክ ኢንስታግራም እና ፌስቡክ ቢዝነስ እንዴት ማሳደግ እንደምትችሉ ያስተምራችኋል። እና ሌላኛው ደግሞ ኮንቴንት ማርኬቲንግ ሲሆን ይህ ቪዲዮ እና የቪዲዮ ስክሪፕት እንዴት እንደምትሰራ ያስተምራል። እና ብዙ ኮርሶች አሉ። ከዛ ውስጥ መርጣችሁ መማር ትችላላችሁ። ሶስቱንም እንዴት ኮርሶ እንደምትወስዱ ግራ ከገባችሁ ፓርት 2 እያላችሁ ኮሜንት ላይ ጻፉ። ሙሉ ቪዲዮ ስቴፕ ባይ ስቴፕ እሰራላችኋለሁ። የሶስቱንም ዌብሳይት ሊንክ ቴሌግራም ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ።